አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሆንላችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ያህዌ ሰማይና ምድርን ከፈጠረ በኋላ አርፎ ያውቃል? ብዙዎቻችን መጽሐፍ ቅዱስና ቁርአን ፍጥረት ታሪክ ላይ ይስማማሉ ብለን እናስባለን። አዎ በብዙ ነገር እንስማማለን። ለምሳሌ አምላክ ዓለምን በ6 ቀናት ውስጥ መፍጠሩን ሁለቱም ይናገራሉ። ነገር ግን አንድ ትልቅ ሚስጥር አለ። አላህ ሱብሓነሁ ወተዓላ በተከበረው ቁርአን እንዲህ ይለናል፣ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያሚን ሱመ እስተዋ ዐለል ዐርሽ አርረሕማኑ ፈስአል ቢሂ ኸቢራ። ያ ሰማያትና ምድርን በመካከላቸውም ያለውንም ሁሉ በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ አርረሕማን ነው፣ ከእርሱም አዋቂን ጠይቅ። ይህ ግልጽ ነው። መጽሐፍ ቅዱስም በኦሪት ዘጸአት ምዕራፍ 20 ቁጥር 11 ላይ ያህዌ በ6 ቀናት ውስጥ መፍጠሩን ይስማማል። ያህዌ በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ ያህዌ ባርኮታል ቀድሶታልም ይለናል ማለት ነው። ልዩነቱ የሚመጣው ከፍጥረት በኋላ ምን ሆነ የሚለው ላይ ነው። መጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 31 ቁጥር 17 ላይ በሰባተኛው ቀን አርፎ ተነፈሰ ይለናል። አርፎ ተነፈሰ የሚለው ቃል ድካምን አያመለክትም። ነገር ግን እውነተኛው ቃል የአላህ ሱብሓነሁ ወተዓላ በሱረቱል ቃፍ ቁጥር 38 ላይ እንዲህ ይለናል፣ ወለቀድ ኸለቅና ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያሚን ወማ መሰና ሚን ሉጉብ። ሰማያትና ምድርን በመካከላቸው ያለውንም ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም። ሚስጥሩ እዚህ ጋር ነው። አምላክ ድካም ሊሰማው ይችላል ወይስ ፈጣሪ ሊደክመው አይገባም? ጌታችን አላህ ሱብሓነሁ ወተዓላ በቁርአን ሱረቱ ኒሳ ላይ ቁጥር 82 ላይ እንዲህ ይላል፣ አፈላ የተደበሩነ አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ ኢኽቲላፈን ከሲራ። ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኑሮ በእርሱ ውስጥ ብዙም መለያየት ባገኙ ነበር። እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ላይክ ሼር ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።